ገንዘቡ የጠፋበት ሰው ተበድሮ የከዳውና ሌባ የሰረቀበት ሰው በክርስቶስ ሰማዕት በአቡነ ፊልጶስ ስም ተማጽኛለሁ ብሎ በስማቸው ቢማጸንና ስዕለትን ቢሳል ገንዘቡን ፈጥነው የሚያስመልሱለት፣ ስምህን የጠራ መታሰቢያህን ያደረገ ዜና ገድልህን የጻፈ ያነበበ የሰማ ስሙን በሕይወት መጽሐፍ እጽፍልሃለሁ ብሎ ጌታችን ቃል የገባላቸው ገና በልጅነታቸው የሰኔ ጎልጎታ ጸሎትን እየጸለዩ ድውያንን የፈወሱና በአጋንንታዊ ኃይል በእሳት ላይ እየተረማመደ አምላክ ነኝ በማለት ሕዝቡን ያስት የነበረውን ጠንቋይ በመስቀል ምልክት አማትበው እንዲቃጠል በማድረግ ሐሰተኛነቱን ለሕዝቡ ገልጠው ስለ ጌታችን የሰበኩ ዓለምን ንቀው ወደ ደብረ ሊባኖስ ገዳም በመሄድ በጻድቁ በአቡነ ተክለ ሃይማኖት እጅ የመነኮሱ የሞተ ሰው ተነስቶ መስክሮላቸው ከአቡነ ተክለ ሃይማኖትና ከአቡነ እጨጌ ኤልሳ ቀጥለው የደብረ ሊባኖስ ገዳም አበምኔት ሆነው የተሾሙ የአባቱን ሚስት ያገባውን ንጉሥ እንደዚህ አታድርግ ብለው ስለገሰጹት ሊያዋርዳቸው በሴቶች መካከል ርቃናቸውን ቢያዞራቸው ጌታችን በዕለተ ዓርብ ርቃኑን መሰቀሉን አስበው ስለ ስሙ በመዋረዳቸው ሐሴትን ያደረጉ በንጉሱ ትእዛዝ ሲገረፉ በቆሰለው ቁስላቸው ድውያንን የፈወሱ በእስር ቤት ሆነው ከዚህ ልጅ ውጡ የሚል መልእክትን በመጻፍ አጋንንትን ያስወጡ በንጉሱ እጅ ብዙ መከራን ተቀብለው ከሚወዱት ከደብረ ሊባኖስ ገዳም የተሰደዱና በስደት ያረፉ ሰማዕትና መነኩሴ ድንግልና ካህን አቡነ እጨጌ ፊልጶስ ዛሬ ሐምሌ 28 ቀን ያረፉበት ዓመታዊ መታሰቢያ በዓላቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በአቡነ እጨጌ ፊልጶስ ጸሎት ይማረን ይቆየን።